ሰላም ሰላም ውድና እየተከበራችሁ የዩቱብ ቻናል ቤተሰቦች ማሳካቸው ነገር ሊኖሩ ይችላሉ። እሱን ስኬት ለማድረግ ህልም አለ። ያን ህልም ማስተማጋት እና የእናት ላይ ለማድረግ ለራሱ ነገር ነው። በእርግጥ ለሀይሚና እናቱ ቤት ገዝቶ ታጅራ ላይ ሰፕራይዝ አድርጓል። በጣም ጀግና ወንድ ነው። እኔ ከዩቱበሮች በጣም ይመቹኛል። በጣም ነው የምወዳቸው ለመናገር እና ሀይሚ በጣም ጀግና ሴት ናት። ብሩክም እንደዛው። በትናንትናው ግን እንግዲህ የትናንትናው ትልቁስ በቃ ትልቁ እንትን ነው በቃ ሰርፕራይዝ ነው የሆነችው እና እውነት ለመናገር ይህን ነገር የምንጠብቀው ነበር። ለምን ፍቅር ጥያቄ አላቀረበም? ለምን አፈቅርሻለሁ አላላትም ስንል በጣም ስንጠብቀው ነበረ በጉጉትና ቀን ደግሞ በትልቁ አፈረጠው የያዘው መረጠው እና በጣም ነው ደስ ያለኝ። ቃና ወንድ ልጅ ተግባራዊ ሰው ነው። በጣም ነው ደስ የሚለው እንግዲህ ራውላላና ሀይሚ እንግዲህ ዛሬ መልሷን እንጠብቀዋለን። እውነት ለመናገር ሌሎቹ ስናይ ብዙ ብዙ የተወሩት ለምሳሌ አብርሽ ሄርሜላ አለች፣ ሩታ አለች እና አሁን እንግዲህ የእነ ሩታና የእነ አብርሽ በጣም ነው ያን ያስጠላል። አሁን ላይ በጣም ጅጅ ብሏል ማለት ነው። በጣም ጅጅ ብሏል። በእርግጥ የድሮ ፍቅራቸው ነበር የአንድ ዓመት ከአንድ ዓመት በኋላ ያለው ነበር በጣም ደስ የሚለው የእነ አብርሽ። አሁን ላይ ግን በጣም ጅጅ ብሏል። ለተመልካቹ ራሱ በጣም አስጠልቷል። በተለይ ሩታ በጣም ነው ጅጅ ያለች። እግዚአብሔር ምስክሬ ነው። እኔ ብዙም አልወዳትም በእርግጥ አሁን ላይ እንግዲህ በጣም ነው ያስጠላችሁ። ምክንያቱም በቃ አንድ ሰው እንግዲህ አልፈልገውም ከተባለ እንግዲህ አልተፈለገም ነው። ያልተፈለገበት ቦታ መገኘትም አያስፈልግም። ሴቶች እኛ እኮ ማንፈልግበት መገኘት የለብንም። እውነት ለመናገር እኔ ከነቡታጅራ ውስጥ ዩቱበሮቹን ሀይሚን በጣም ነው የምወዳት፣ ብሩክንም በጣም ነው የምወደው። ለምን በቃ የተግባር ሰው ናቸው። እንዲሁም ደግሞ በቃ ፍራንክ ራሱ ተደራረጉ ወዲያው ነው። ያኔ ጥልም አለ ብዙ ውጣ ውረድ አይተዋል። ግን በትናንትናው ቀን ስሜቷን እንግዲህ ዛሬ እንግዲህ የብሩክንና የሀይሚን ትናንትና ጥያቄ አቅርቦላታል። እንግዲህ እሷም ግራ በመጋባት ነው። ማንኛውም ሰው ደግሞ ግራ የምጋባው ነገር ነው። በእርግጠኛ አሁን 2 ዓመት 1 ዓመት ከምናምን አሁን
ይሄን ነገር ማይለም በሆን እዚሁ አካባቢ ውስጥ አፈቅርሻለሁ ባይል እወድሻለሁ እና አፈቅርሻለሁ ማለት ያኔ ትንሽ ልዩነት አለው። በእርግጥ ሴት ልጅ እንግዲህ አፈቅርሻለሁ ወንድ ልጅ ስላት እንግዲህ ምን አይነት ስሜት እንደሚሰማት እንግዲህ በደንብ ታውቃለች ማለት ነው። ስለዚህ ብሩክም ዛሬ እንግዲህ ትናንትና አቀውላታል። እንግዲህ ዛሬ ደግሞ የሀይሚዬ ምላሽ እንጠብቃለን በጉጉት ማለት ነውና በደንብ ነው የምንጠብቀው። በጣም ነው ደስ ያላቸው የነጨረቃ ፋሚሊ የብሩክ ፋሚሊ እግዚአብሔርን በጣም ነው የተደሰቱት ከምላችሁ በላይ እና እውነት በጣም ነው ደስ የሚለው። በእርግጥ እኔም በጣም ነው የምወዳቸው እውነት ለመናገር ምክንያቱም በጣም ደስ የሚሉ ነገር ናቸው። በቃ ያን ፈታ የምትይባቸው ነው እንደዛ ተጨናንቀሽ ነው ሳይሆን በቃ ትናንትናማ አፈረጠው ብሩክ አፈረጠው እና ይሄ ነገር ብዙዎቹ አድናቂዎቹ በጣም ሲጠብቁት ነበረ። በቃ ይሄን ጥያቄ ለምን አልጠየቃትም? ከኔ ጭምር ለምን በቃ ብሩክ ለምን በቃ የኔ ውድ ምናምን ብቻ በቃ መሳሳም ጉጮን በመስማት ምን ያደርግልናል? ምን ለምንድን ነው አፈቅርሻለሁ የማይላት ብሩክ ስንል ነበረና በትናንትናው ቀን እንግዲህ ያው በጠይፍ እንደ ሁሉም ነገር ተሳክቶልኛል። በቃ ለምን የውስጤ ስሜት አልናገርም በማለት እንግዲህ ብሩክ አፍርጦታል ማለት ነው ትናንትና። በእርግጥ በጣም ነው ደስ የምለው እግዚአብሔርን ከምላችሁ በላይ በጣም ነው ደስ ያለን እና ሁሉም ነገር ምንድን ነው የሰው ልጅ እንግዲህ ሁሉም ነገር ትደረግ በጣም ደስ ይላል እና ምንላችሁ ፈልጌ ነው አንድ ልጅ እንግዲህ የማስበውን ታሳካ በኋላ ሁሉም ነገር ፈጽሞ ከበኋላ በቃ ያንን እስከማሳካ ነው። ከአሁን ወዲህ ደግሞ የሚቀርቡኝም ሴቶች የሚመጡም ሴቶች ለጥቅም ካልሆነ በስተቀር ለኔ ምንም አያረጉም ብሏል ብሩክ ማለት ነው እና በጣም ነው ደስ የሚለው ማርያም በጣም ነው ደስ የሚለው እና በቃ እሷ ከዜሮ ነው የተነሱት። በርግጥ እነ ብሩክን ከዜሮ ትንሽ ዩቲዩበሮች ሆነው ሲጀምሩ ስክለተኛ ነበርኩና በጣም ነው የማይቻው 2 ዓመት ከአንድ ማለት አስቡት። እኔ ከመጣሁ ወዲህ ትንሽ ቆይተው ነው ዩቲዩበር የጀመሩት ማለት ነው። የታወቁትን ምክንያት ደግሞ በእነ ሩታና በእነ አብርሽ ቀለበት ሳስሮ ነበር። በዛ መሀል እንግዲህ ያው ሲጎራረሱ አድናቆቹ ስክሪንሾት አድርገው ቡና ብሩክና ሀይሚ ሲባሉ እንግዲህ አንድ ላይ ሆኑ። እግዚአብሔር ለያያቸው በጣም በጥሩ ሁኔታ እግዚአብሔር ይመስገን እዚህ ደርሰዋል። ከቡታጅራዎች እነሱ ናቸው በቃ መልካም እንዲሁም ደግሞ በቃ በጣም ጥሩ ሰው ናቸው እግዚአብሔርን። ምክንያቱም ሌሎቹ ስናይ እንግዲህ አሁን ላይ በጣም ነው እግዚአብሔር ምስክሬ በጣም ነው በቃ እና ሁሉም ነገር እንግዲህ ምንድን ነው ደስ በሚል ሁኔታ እንደተናንተና የዛሬውን እንግዲህ በጉጉት እየጠበቅን ነው እላችኋለሁ። እንግዲህ ዩቲዩብ ሲጀምሩ ሰብስክራይብ አድርጉት ብዙዎች እስካንደርስ እንግዲህ አበረታቱኝ እላችኋለሁ ውዶቼ። እንግዲህ ሁላችንም እንተጋገስ የመዳሞች ቅመሞቼ ውዶቼ እንተጋገስ። እኛም ደግሞ ያው እዚህ እያለን ተፍ ተፍ ብንል ኢትዮጵያ ስንገባ ደግሞ ትንሽ ነገር ከልጆቻችን ጋር ከቤተሰባችን ጋር እንትን ብለን መስራት እንችላለን ባለንም ሰዓት። ያን ኢትዮጵያ ታውቃላችሁ ሁሉም ነገር ከባድ ነው። ከዚህ ሄደን ደግሞ አረብ ሀገር ከዚህ ተመልሰን ወደ አረብ ሀገር ከምንመለስ ያለን ያን ትርፍ ባለን ሰዓት ብንተጋገስና ኢትዮጵያችንን ትንሽ አሳድገን ወደ ሀገራችን ብንገባ እዛ ሆነን ትንሽ ነገሮች ከልጆች ጋር ምናምን አንዳንድ ነገሮች ብንለቅበት በጣም እኛ ምንድነው ሰው ዩቲዩብ ሲባል በእርግጥ በጣም ላካብዱት ይችላሉ። ቀለል አድርገን እኛ ደግሞ የምንሰራውን ነገር እዚህ ሆነን ያኔ ቪው ምናምን ቦታውና ትንሽ ሰዎችን ብናሳድግ ኢትዮጵያ ገብተን ምንም አያቅተንም። ባለን ሰዓት ከልጆች ጋር ምናምን እየተጫወትን ራሱ ላይ ያለን ሰዓት ብንለቅ ለእኛ አሪፍ ነው። ለምን ከስደት ወደ ስደት በእርግጥ እኔ በዚህ አጋጣሚ ከዚህ በፊት ብናገር ይሄ ሁለተኛ ነው እንግዲህ ያው ስደት የቀመሰ ሀገሩ አይቀመጥም። ምክንያቱም ኢትዮጵያን ብትገቡ ዞሮ ወደ ስደት ነው። ሁሉም ነገር ደግሞ ምንድነው በትዕግስት ነው ይባላል እና እኛውን እዚህ ያለን በቲክቶክም ሆነ በምንም ሆነ በቃ ዝም ብለን ነው ያኔ የሰውን ስክሮል የምናደርገውና የሰውን ስክሮል ከምናደርገን ደግሞ በራሳችን ብንበረታና አንዳንዶች ነገሮች ብንሰራ በእርግጥ ለኛም በጣም ጠቃሚ ነው ብዬ አስባለሁ። ለምን የሰው ልጅ እንግዲህ ከዜሮ ላይ ስነሳ አንድ ቀን ትልቅ ደረጃ ላይ እንደምንደርስ እንግዲህ 100% ብናይ ነው ማለት ነው።
ለምሳሌ አሁን እንትናን ብናያት በጣም ጎበዝ ናት። ብዙ ፈተናን አልፋ ነው ዩቱበር አሁን በቅርቡ የመጣችው እንትና ማለት ነው። ጎበዝ ናት። በእርግጥ እሷም እንደኛ ስደት አይታለች። በቃ የማይታየው ነገሮች ብዙዎቹን አይታለች። ብዙዎቹን እናውቃለን። በእርግጠኛ መዳም ቤት ያለ ነው አይደል እንዴ? እና ሁሉም ነገር ምንድን ነው በትዕግስት ነው መሆን ያለብን። መተጋገዝ አለብን። አሁን እያለ እኛ ቅመሞች፣ እኛ የመዳሞች ቅመም መታገዝ አለብን። እንዲሁም ደግሞ መተጋገዝ አለብን። መበረታት አለብን። ራሳችን ማበረታታት አለብን። በቃ ራስ በራሳችን መስራት አለብን። ሁሌ የሰውን ስክሮን የምናደርግ ከሆነ በቃ እኛ ማለት ዝም ብለን ነው ስልካችን ያን ባትሪ የምናደርገው ዝም ብለን ነው በቃ። ግን እኛ ደግሞ የሆነ ነገር ሰርተን ያን የሆነ ነገር ከፍተን ደግሞ ያን በረታም ሰውም እየሰራ ነው ብለን ደግሞ እኛ ራሳችን ተነስተን በራሳችን ብንንቀሳቀስ ማንኛውም ነገር ተካፋይ የማይሆን ነገር የለም። ሁሉም ነገር በእርግጥ ሶሻል ሚዲያ ላይ በእርግጥ አሁን ደስ የሚለው ሁሉም አፕሊኬሽን ያን ከፋይ ነው የሚሰራበት ሰው በቃ ይለወጥበታል። ለምሳሌ እንደ ቡክ ላይፍ አለ፣ እንደ ቶታል አለ፣ በቃ እንደ ጌሞች አሉ። ጌሞች የሚጫወት ሰውም አለ። በቃ ሰው ልጅ ምንድነው $1 መስራት አይፈልግም። $1 በጣም ትንሽ ናት ብሎ ያስባል። ለምሳሌ ቶታል ላይ አሁን $1 ይከፍላል፣ $2፣ $10 እስከ 50 እስከ 100 ይከፍላል ማለት ነው። ቶታል የሚል አፕሊኬሽን አለና እዛ ላይ የሚሰራ ሰው በጣም ጥሩ ነው። ግን ምንድነው እጭ ገና ይሄን ኮይን እየለቀምኩ አልሆነም ይላል አንዳንዱ ማለት ነው። ለምን በቃ አሳስብ ነው። የሰው ልጅ $1 ተነስቶ ነው ያኔ $10 የሚገባው ማለት ነው። $1 ተነስቶ ነው። እኛ ግን እሱን መስራት አንችልም ማለት ነው። የሰው ልጅ ከአንድ መነሳት አንወድ፣ ስራ ሰነፍ ነን። ግን የሆነ ቲክቶክ ላይ ገብተን የማንም የልጆች ስክሮል ምናምን ማድረግ በጣም እንችላለን በነገራችን ላይ ለምን። ስለዚህ ስክሮን የሰውን ስክሮን ከማድረግ የራሳችን ከፍተን አይኖረውም፣ አይታይም፣ እይታም አይኖረውም። ባይታይም አንድ ቀን ለምን ሊታይ ይችላል። አንድ ቀን የምታይበት ቀን ሊኖር ይችላል። የሰው ልጅ እኔ በነገራችን ላይ ያሳለፍኳቸው ነገሮች ሶሻል ሚዲያ ላይ በጣም ቁጭ በእርግጥ አሁን ያኔ እንደ ቀልድ የከፈትኩት ቲክቶክ ነበረ፣ ግን በጣም ብየዋለው ኔትወርኬ ምናምን ነው። ግን አሁን ላይ ይቆጨኛል እሱን ነገር። ቲክቶኬን ለቢዝነስ ብከፍተው ኖሮ የሆነ ለቢዝነስ ሆኜ ብከፍተው ኖሮ ያውን በጣም ለኔ ጠቃሚ ነበረ። አሁን ግን ምንድነው ካለምንም ምክንያት ነው በቃ እየከፈትኩት ማለት ነው። ምንም በቃ ያ እስካሁን ዝም ብዬ እንደዚህ ከፍቼ ዩቲዩብ ከፍቼ በቃ ዝም ብዬ አንዳንዶች ቪዲዮ ከፍቼ ዝም ብዬ ሰው ላይ አይኔ ከማመኝ ድረስ ዝም ብዬ ሰውን ስክሮል ባረግ ከማረግ ዝም ብዬ የራሴን ከፍቼ የራሴን ወደ ገንዘብ በቀይሬ እዚህ ያለው ብሰራ መዳም ቤት እያለን ሁላችንም መዳም ቤት እያለን ባለን ስልክ ብንጠቀም ማለት ነው ኢትዮጵያ ብንገባ ራሱ በቃ አያቅተንም። ለምን እዚህ ኢትዮጵያ ላይ በርግጥ ሆነሽ ብትሰሪ ብዙ ነገር ሊሆን ይችላል። ግን እዚህ ሆነሽ ኢንተርኔቱ የመዳም ነው፣ ሁሉም ነገር የመዳም ነው። ባለች በምትሰሪው ቤት እያጠብሽ ከሆነ ጥዳት የምትሰሪ ከሆነ ምግብ የምትሰራ ከሆነ ይሄን ቀርጠን ራሱ ብንለቀው አንድ ቀን ይታያል። አሁን ዛሬ አይታይም የምንለው አንድ ቀን ሊታይ ይችላል። ለምን እኛ የሰውን ሁሌ ማለት ነው የሰውን ነው ስክሮል ነው የምናደርገው። የሰውን በጣም ስክሮል እናደርጋለን፣ የሰውን ቲክቶክ ማለት ነው። ስለዚህ የሰውን ትተን የራሳችንን በቃ ባለን ምግብ የምንሰራ ከሆነ ምግብ፣ ጥዳት የምንሰራ ከሆነ ጥዳት አድርገን ምንድነው ባለን ሰዓት ግማሽ ራሱ ብንቀርጥ ግማሽ ራሱ ከዛ ኤዲት አድርገን ምንድነው መልቀቅ ነው። በቃ ታይም ባለን ሰዓት ብንለቅ ዛሬ ላይ ባይታይ አንድ ቀን ልታይ ይችላል። ገባችሁ? አንድ ቀን ይታያል። እንደው በእርግጥ ፌስቡክ ላይ ዩቲዩብ ላይ ተስፋ አሁን በነገራችን ላይ ዩቲዩብ ላይ ተስፋ መቁረጥ አያስፈልግም። ኦፍኮርስ አሁን ዩቲዩብ ምንድነው
ዩቱብ እንደሚከፍለውም ደግሞ ፌስቡክም ይከፍላል። ባይዘዌ ማለት ነው ፌስቡክ ይከፍላል። በእርግጥ ዩቱብ አሁን 10,000 ሰብስክራይብ ነው የማስፈልገው አይደለ? ፌስቡክ ደግሞ 1,000 ነው የማስፈልገው። በ1,000 ፎሎወርስ ካላችሁ እሱን እንትን አድርጋችሁ መክፈት ይችላል። በእርግጥ እኔ ከዚህ በፊቱ ያኔ ወደ 10,000 ነበረ ዝም ብዬ የከፈትኩት ነበረና እሱ አሁን ደግሞ በእርግጥ እኔ ፌስቡክም ከፍቻለሁ። ፌስቡክ ላይ ከፍቻለሁ። ራሱን የቻለ ኳሊቲ ቪዲዮ ለቅቅ 10 ፎሎወርስ ስገባ ፌስቡክም ይከፍላል። በእርግጥ እንደ ዩቱብ ነው። ፌስቡክ እና ዩቱብ አንድ ነው፣ ምንም ልዩነት የለውም። ስለዚህ ምንድነው እኛ ማድረግ ያለብን በዚህ ባለን ስልኮች መጠቀም አለብን። ሰው እንዴት ነው የሚሰራው? እንዴት ነው ዩቲዩበሮቹን እስቲ አናይም? ዩቲዩበሮቹ እንዴት ነው የሚሰሩት? ለምሳሌ ዩቲዩበሮቹ ካለምንም ምክንያት አይደለም ዩቲዩብ ላይ የሚንጫጩት። ለምን? ጥቅም አለው። ጥቅም ስላለው ነው። እኛ ደግሞ እዚህ ያለን ዋይፋይ ነጣ ስለሆነ ሁሉም ነገር ነጣ ስለሆነ መስራት በጣም ይከብደናል። በቃ በጣም ነው እኛ በቃ የሰውን ስክሮል ስናደርግ የምንኖረው። ከዚህ ግን ተጋግዘን በቃ ያኔ ደግሞ እግዚአብሔር ይመስገን ግሩፕ አለን፣ ቻናል አለን ፎዚያ ቤት እና ራስ በራሳችን ጠንከረን እንስራ። በጣም ጎበዝ ልጅ ናት ፎዚያ። እዚህ አጋጣሚ እኛም ደግሞ ሳጋ እንትን አድርገን ዩቲዩባችን ጠንከረን ወጥረን ምናምን መስራት አለብን። ምክንያቱም ዛሬ ላይ ካልሰራን ዛሬ ላይ ባዶውን ቀፎ ኢትዮጵያ ላይ እዘን ስንገባ ምንም ትርጉም የለውም ጋይስ። እና በዚህ አጋጣሚ እንግዲህ ዩቲዩብን እንግዲህ ሰብስክራይብ አድርጉ፣ ሼርም አድርጉ። እንግዲህ አስተያየት ምናምን ኮሜንት ላይ እጠብቃለሁ። ብርቱ እጠንክሩላችሁ እወዳለሁ። ምንም ነገር በቪዲዮም ባትወጡ ያን ፎቶ አድርጋችሁ ድምፅ አድርጋችሁ ድምጣችሁን መልቀቅ ትችላላችሁ። ስለዚህ አንዳንዴ ደግሞ ያው ከቲክቶክም ኤዲት አድርጋችሁ ማውጣት ትችላላችሁ። ራሳችሁ ፎቶ በቲክቶክ ሰርታችሁ ኤዲት እያደረጋችሁ ማውጣት ትችላላችሁ። ለምን? የሰው ልጅ ከምንም ሳይሆን ከትንሽ ነገር ላይ ነው። ስለዚህ እናንተም ደግሞ በርቱ፣ ጠንክሩ ብላችሁ ወዳለው እኔ እንግዲህ የምላችሁ ይሄን ነው። ስለዚህ አበረታት ልጆቼ እና አብረን ስለቆየን በጣም በእጅግ አመሰግናለሁ። ይሄን ደግሞ ያው ሰብስክራይብ አድርጉ። ሰብስክራይብ ማድረጋችሁ አይለየኝ፣ አበረታቱ። እንግዲህ ዛሬ ላይ ደግሞ በእርግጥ በጣም ነው አይኔን ማመኝና ለዛ ነው አይኔን ማመኝ ከጀመረኝ እንግዲህ ያን ለ3 ወር ነው የሚሄደው። መድኃኒት ተቀብቼ ነው ብዙ እንግዲህ ስልክ ማየት አልችልም እና ለዛ ነው። እና እንደዚህ ነው የምንሰራው የመዳሞች ቅመሞች። ራሳችንን እናበረታታ። ራሳችን ካላበረታታን ምንም ትርጉም የለውም። እና በርቱ ልላችሁ እወዳለሁ። አብረን ስለነበር በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ስላዳመጣችሁኝም እጅግ አመሰግናለሁ። በያላችሁበት ቸር ያሰማን። መልካም ቆይታ ይሁንላችሁ። እናንተ የሆነ ነገር እዚህ የመጣው ምንድነው? ሰርፕራይዝ ላደርጋችሁ ነውና ምን እንደሆነ ታውቃላችሁ? በጣም ነው የምወደው ጌታ ምስክሬን ነው። እዩ በጣም ነው የምወደው
አበባ ማን የሰጠሽ እንዳትሉኝ እናንተ። ማንም አልሰጠኝም ደግሞ እንዴ አበባ ተሰጠሽ እንዴት ትለኛላችሁ ብዬ ነውና አታምረው። ኦ ማይ ጋድ ባይዘዌ ቀይ አበባ በጣም ነው በጣም ነው የምወደው በጣም ነው የምወደው በጣም ነው የምወደው በጣም ነው የምወደው አያችሁ ታምራለች። ስጦታ ልትሰጥ ቀይ አበባ በጣም ነው የምወደው። ግን ቀይ አበባ ፍቅረኛ ነው አለ ፍቅረኛ የሚሰጠው ጋይስ እንደዛ ነው መሰለኝና በጣም ነው የምወደው። ቀይ አበባ ማን ሰጠኝ በትናንትናው ቀን እነ ብሩኬና እና ሃይሚ ብሩኬ ለሃይሚ ፍቅር ጥያቄ ሳቀርብ ነው በድንጋጤ የገዛሁት። ፋሚሊ ትናንትና ብሩኬ ለሃይሚ ፍቅር ጥያቄ አላቀረበም፣ አፍቅርሻለሁ አላለትም። እኔ ደግሞ ማለት ነው በደስታ ነው የገዛሁት። ይሄን ነገር ለምንድን ነው የገዛሁት ማለት ነው ብሩኬ ያፈቅርሻለሁ ሃይሚ ስላላት ከዛ እኔ ደግሞ ገዛሁላችሁ። ለሁለቱም ነው የገዛሁት የፍቅር ጥያቄ ሳቀርብ ጊዜ ከዛ ማለት ነው እገዛሁላችሁ። እስቲ በጣም ነው ለእነሱ ነው የገዛሁት ለእነ ቡቡ ማለት ነው። እወዳችኋለሁ ስላዳመጣችሁኝ። ስለዚህ ቪዲዮን ደግሞ ሰብስክራይብ አድርጉ እንዳይለየኝ። ሰብስክራይብ ሼር አድርጉ። እንዲሁም ደግሞ አስተያየት ምናምን ደግሞ በነገራችን ላይ በሰሞኑ ድራማ ነው የምሰራው። ቀልጥ ያለ ድራማ ጠብቁኝ እሰራለሁ። ከሆነች ልጅ አለችኝና የሆነች ቆንጅዬ ልጅ አለችኝ የኔ ልጅ ማለት ነውና ከሷ ጋር እንግዲህ አሪፍ ቪዲዮ ወደ እናንተ ደግሞ በጣም 100% እርግጠኛ ነኝ። ስለዚህ ስላዳመጣችሁኝ ከልብ አመሰግናለሁ። ሰላም ቆዩልኝ፣ ደህና ሁኑልኝ። እወዳችኋለሁ። አይ ላቭ ዩ ሶ ማች። ይሄም ደግሞ ለእናንተም ስጦታ ይሆናል። አስቃችኋለሁ አስቃችኋለሁ። ማርክ ነው ማርክ ነው። መች ነው ትናንት ወዲያ ስጦታ ቀይ አበባ ገዝቶላት ሲሄድ ማርክ እንትና ደግሞ ጠፍታ ጎዳና ላይ አይ እኔም ደግሞ የኔ ሰውዬ የለም ሰርፕራይዝ ላደርገው ነበረ ጠፍቷል። ስለዚህ ሰላም ቆዩልኝ። እወዳችኋለሁ ስላዳመጣችሁ